ቢከሰስ እንደ ፍርድ ቤት ብታቆሙት እንዲህ ብታደርጉ ብለው የሰሩ ሰዎችን ተመልክቻለሁ። እውነት ለመናገር በግ ከነነፍሱ የቀበረ ጳጳስ እያለ እኔ ምን ሆኜ ነው የምከሰሰው? ነጦላችኋል። ኢትዮጵያ ጉሮሮን ይዛችሁ ነቁት። ስቹፒድ። እኛ የመብት ታጋይ ነው፣ የነጻነት ታጋይ ነው። ለምን አባትክ ነው ትዝታውን ታስብ? ምን ስላደረገ? ታቦት እንጨት ነው ስላለ ምን አባትክ አገባ? ታቦቱ ራሱ ይመስክራል። ታቦቱም ያድን ከሆነ ታቦቱም ያስፈራራ ከሆነ ትዝታው ሲናገር ልሳኑ ይስገዋ። አሁንም ሃይማኖቴን እንዴት ይናገርብኛል ብለህ አንድ ሰው ካሳደድ ካሰርክ ልትገለው ልደበድበው ከመጣ አንተ ማለት አምላክ የለህም። you don't have any። ምክንያቱም ያንተ አምላክ መልስ አይሰጥም። መልስ የምትሰጥለት አንተ ራሱ። አቡነ ጴጥሮስ ወደ ሀገር አይገቡም ተብሎ ነበረ። ከዛ ወዲያ ወደ ሀገር ገብተዋል። እኛ ደግሞ ከሀገር እንዳይወጡ ብለን መልእክታችንን እናስተላልፋለን። የተከበረውን ቤተ እምነት የሞተ ቤተ እምነት ብለው በአንደበታቸው ተናግረዋል። አቡነ ማርቆስም አራሙጫ ብለው ተናግረዋል። ኢዮብ ዘሚካኤልም የወንጌል አማኝ ወይም ፕሮቴስታንት በ7 ዓመት ውስጥ ይጠፋል ብሎ በአንደበቱ ተናግረዋል። ወዳጄ በግ ሆኖ በግ ያደረገን የናዝሬቱ ኢየሱስ ክርስቶስ እንጂ እኛ ጋም አበሻዊ ደም አለ። ስለዛ የሚከፈለው ዋጋ ተከፍሎ ትውልዱ ወይም ደግሞ ከኛ በኋላ የሚመጣው ዘር ማንዘሮቻችን እንደዚህ አይነት ቻሌንጅ መጋጠም እንደዚህ አይነት ቻሌንጆችን ማሳለፍ የለባቸው። ስለዛ እዚህ ነገር ላይ መንግስት ሌሎች ቤተ እምነቶችን እኩል እንደሚያይ ሁሉ የኛም የተከበረው የወንጌል አማኞች እኩል መታየት አለበት። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓስተር ትዝታው ሳሙኤል ላይ በይፋ ክስ መመስረቷን ከተለያዩ የሚዲያ ምንጮች እየሰማን እንገኛለን። ቤተክርስቲያኒቷ የመክሰስና የመከሰስ ህጋዊ ሰውነት ያላት በመሆኑ መክሰስ መብቷ ነው። ጉዳዩ በህግ የተያዘ በመሆኑ በክሱ ዝርዝር ጉዳይ ላይ ምንም ማለት አይቻልም። ሆኖም ከክርስትና ሃይማኖት ልዩና ታሪካዊ ባህሪ አኳያ ቤተክርስቲያኒቱ ታተርፋለች ወይስ ትከስራለች የሚለውን በወፍ በረር ማየት ተገቢ ነው። ኢትዮጵያ ላይ የንጽጽር ነገሮች ይሰራሉ። ሃይማኖትን ብላችሁ የምታሳዱ ሰዎች በውስጣችሁ ያለው ሃይማኖት አይደለም፣ ጋኔል ነው ያለው። በውስጣችሁ ያለው ዲያብሎስ ነው ያለው። እምነት የለም። እምነት ያለው አንድ ጴንጤ የከሰሰው ሰው የለም። እድሜ ልኩን ፕሮቴስታንት ሃይማኖት የሌላ ሃይማኖትን እንዲህ ብሎኛል ብሎ የከሰሰበት አንድ ዘመን የለም። በየጊዜው ሙስሊም ይከሳል፣ በየጊዜው ኦርቶዶክስ ይከሳል። እና አስተውሉ። የእናንተ አምላክ መልስ ካለው ጸልዩ። ለዛ ሰው ምን ታረጋለህ? ትጸልያለህ። ለዛ ሰው ጌታ ሆይ እውነቱን መንገድ አሳየው፣ እውነተኛ መንገዱን ምራው ብላችሁ ለዛ ሰው ትጸልያላችሁ እንጂ ያንን ሰው አታሳዱ። እምነት ከሌለ ግን መልሱ የምትሰጠው አንተ ነው። መልሱ የምትሰጠው በሃይማኖት ነው። መልስ የሚሰጠው በግሩፕ ነው። መልስ እንዴት እንዲባል ትባላለህ? እንዴት ትባላለህ? ትባላለህ። አዎ ትባላለህ። ሃይማኖቴ እንዲህ ተባለ። አዎ ይባላል። ቢባል ምን ችግር አለው? ምን ሊሆን ከተባለ አለ እንዴ ብለህ የማጣራት ጥያቄ የመስራት ጥያቄ አለብህ አንተ ነህ። በሃይማኖቴ ውስጥ እኔ በምወደው እኔ በምከተለው ሃይማኖት ውስጥ እንደዚህ አይነት ችግሮች አሉ ወይ ብለህ መጠየቅ ያለብህ አንተ ነህ። መጠየቅ ማጣራት ያለብህ አንተ ነህ እንጂ መያዙ ይልቀቁኝ፣ እገላለሁ፣ እደበድባለሁ ምናምን የሚባል ኢየሱስን መስበክ መቼም አይቆም። እንኳን አሁን 40 ሚሊዮን ኢየሱስን ብቻ የሚከተል ቀርቶ ቤቱ ለብቻው እያመለከ ጣራው ላይ ሲወረወርበት፣ ጣራው ሲደበደብ፣ መንገድ ላይ ሲሄዱ በድንጋይ እየተደበደቡ ሲያመልኩ በድንጋይ እየተደበደቡ የቆዩት ክርስቶስን መስበክ አላቆሙ። አሁን በየመንገዱ ይሰብኩታል። ምክንያቱም ዘመኑ የወንጌል። ስለዚህ ምንም ማድረግ አይቻልም። ኢየሱስ ይሰበካል። አንተ ሃይማኖት ስበክ። እኛ ደግሞ የሚሰበከው የሚመለከው ኢየሱስ ይሰበካል። ኢየሱስ ሲባል ደግሞ የሚፈላው ውስጡ ጋኔል ያለ ብቻ። ኢየሱስ ጌታ ነው። ሌላ ማንም ምንም ማድረግ አይችልም። ማንም ምንም ማድረግ አይችልም። ሌላው ከሞትክ በኋላ ፍርድ ነው የሚጠብቅ። እያንዳንዱ የሞትከው ፍርድ ነው የሚጠብቅ። በኢየሱስ ክርስቶስ ያመኑት የተጠመቁት ሲድኑ፣ ስለሌላ ያሉት ደግሞ ይጠፋል። ይሄ የመጽሐፍ ቅዱስ ቃል ነው። ሲኦል ገብታ አወጣለሁ የሚል ተረት ሆኖ ይቀራል። ኢየሱስን እየተዋሸ ከኢየሱስ በላይ አምላክ እያለ ቅዱሳን የሚባሉ ብዙዎች አሉ። ከኢየሱስ አልፈው ከሲኦል እናወጣሃለን የሚሉ ኃይለኛ ደላሎች አሉ። አባቴ እነሱን ተማምነ ከሆነ እዚህ ሃይማኖት ላይ ቆየው አባቴ ተሸውዳል። ከኢየሱስ ውጭ
ለሰው ልጆች ኃጢአት የሞተ ማንም የለም። ልጅ ነው ባል አታመጣው። ስለዚህ በዛ ላለው በርቱልኝ፣ ክበሩልኝ። አሁንም እምነቱ ካለ ጸሎት አድርግ። የኛ ሃይማኖት ፍቅር ነው። ካልነኩት አይነካም አይባል። በሃይማኖት ኢየሱስ ክርስቶስ ማንንም ነክቶ አይደለም፣ ማንንም ተሳልቦ አይደለም፣ ማንንም አንጓጣ አይደለም፣ ማንንም ሰርቆ አይደለም የተሰቀለው ማንንም። ስለዚህ ሃይማኖቴን ከነኩብኝ አለቅም ካልክ አንተ በኢየሱስ አይደለም በቃ ባልሆነ። ስለዚህ እሱን ነገር አስተካክሉ ለማለት ነው። ሰላማችሁ ይብዛ በውስጣችሁ። ኢየሱስ ያለ ሰው ለሚሰድቧችሁ ለሚጠላችሁ ጸልዩ። ሃይማኖት ያላችሁ ደግሞ አሳዱ፣ ግን አትድኑ፣ አልዳናችሁ። አንተን ብቻና እናትህን ቅድስት ድንግል ማርያምን አመልካለሁ። ቅድስት ድንግል ማርያምን አመልካለሁ። በቅድስት ድንግል ማርያም ለዘላለም እኖራለሁ። ለቅድስት ድንግል ማርያም እሞታለሁ። እናትን ሳይሆን ያሳዘነኝ ነገር የልጁ መሳሳት አይደለም። በእርግጥ ልጁ እንደዚህ ነው የሚያምነው፣ አያውቅም። ስለማያውቅ እመቤታችን ቅድስት ድንግል ማርያም አምላክ አድርጎ ስለሚያስብ ነው የተናገረው እንጂ ሌላ ድራማ ሊሰራ አይደለም። ትክክለኛውን የራሱን እምነት ነው የተናገረው። እኔን ግን ያናደደኝ ነገር ቢኖር የልጁ መሳሳት አይደለም። የልጁ መሳሳት ሳይሆን እኔን ያናደደኝ ጀግናችን ጎበዝ ብለው ቪዲዮ እየሰሩ ያሉ ሰዎች ናቸው። ጤነኛ ናቸው ማለት ከምን አንፃር ነው ጀግናችን ሊባል የቻለው? ይሄ ልጅ ጎበዝ ሊባል የቻለው ከምን አንፃር ነው? በቃ ልጁ ኦሬዲ ተሳስቷል። ልጁ ከተሳሳተ ስተቱን እኮ እኛ እንዲያውም ተሸማቀን የሚያሸማቅቀን ነገር ነው ይሄ፣ የሚያሳፍረን ነገር ነው ይሄ። እንደዚህ የሚያስብ እንደዚህ የሚያምን ትውልድ በዚህ ዘመን መኖሩ ይሄ የሚያሳፍር ነገር ነው፣ የሚያናድድ ነገር ነው። ይሄንን ጀግናችን ከማለት ወጥቶ ይሄው ስሙት። ደግሞ ኦርቶዶክስ ከሆነ ልጅ ጀግና ነው እንዲህ የሚያላግጡባችሁ፣ እንዲህ ነው ሰው የሚያሸፉባችሁ፣ እንዲህ ነው ሰው የሚቀልድባችሁ። ለማንኛውም እንዲህ ከማለት ቤታችንን ዘግተን እኮ ተሸማቀን ቢቻል እንደነዚህ አይነት ሰዎችን ሰብስበን ማስተማር አለብን እንጂ አደባባይ ላይ ወተን ሚዲያ ላይ ወተን የኛ ጀግና ምን ስላደረገ ነው ጀግናችን የሚባለው? ጀግንነቱ ምኑ ጋር ነው? ስለት መናገሩ ጋር ነው? እመቤታችን ቅድስት ድንግል ማርያምን አመልካታለሁ አምላኬ ናት ብሎ ማመኑ ነው? እንደዚህ ዕውቀቱ የኔ መሆኑ ነው ጀግናችን የሚያስብለው ወይስ ምንድን ነው? ይሄ ጀግናችን የሚያስብል ነገር አይደለም። ይሄ የሚያሸማቅቅ ነገር ነው እንጂ አደባባይ ላይ ወተን ጀግናችን የሚያስብለን ነገር አይደለም። ወይስ ምንድነው? የተያዘው ነገር ብሽሽቅ ነው? እኔ በበኩሌ ብሽሽቅ ተይዞ ከሆነ ብሽሽቅ የያዘን ሰው አልከተልም። እኔ ለምንድነው ብሽሽቅ ምን ያደርግልናል? እዚህ ጋር ነፍስን ለማትረፍ ካልሆነ በስተቀር ለብሽሽቅ ከሆነ ምንድነው ትርጉሙ ስላልታየኝ ነው። ኦኬ በቃ እነዛ ሰዎች እኮ እኔ አይመለከተኝም፣ ስለሌላ ሰው አይመለከተኝም። እኔ ይሄ ልጅ ደግሞ ገብቶ እንደዛ ሲል አውቆ እነሱን ለማብሸቅ እነሱን ለማናደድ አይደለም፣ እንደዚህ ስለሚያምን ነው። በአካልም ስለገጠመኝ ነው እንደዚህ አይነት ሰው እንደነዚህ አይነት ሰዎችን ቤታችንን ዘግተን ከማስተማር ይልቅ ወተን ጀግናችን ማለቱ እኔ አልታየኝም። ነፍስን ለማትረፍ ካልሆነ በስተቀር ትርጉም የለውም፣ ትርጉሙ አይታየኝም እኔ እና ቢስተካከል የተሻለ ነው። ይሄ ነገር ደግሞ የሚያሸማቅቀን የሚያሳፍረን ነገር ነው። የሚያሳፍረን ነገር ቤታችንን ዘግተን ወደ ማስተማሩ እንድንመለከት የሚያደርገን ነገር ነው እንጂ ጀግናችን የሚያስብል ነገር አይደለም። መስሎም አልታየኝም።